ሰላም ጤና ስጥልኝ። የተከበራችሁና የተወደዳችሁ የአባሄራን ዩቲዩብ ቻናል ቤተሰቦች በሙሉ እንደምናችሁልኝ፣ እኔ ክብሩ ይስፋ ለመድኃኔዓለም እጅግ በጣም ሰላም ነኝ። እናንተም በያላችሁበት የዓለም ክፍል ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እንደተለመደው ይህንን ቪዲዮ እየተመለከታችሁ የምትገኙ እህት ወንድሞቻችን ሳብስክራይብ ያላደረጋችሁ የሳብስክራይብ በተን በመንካት ሳብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ በፍቅር እንጠይቃለን። ሳብስክራይብ ያደረጋችሁ ወዳጆቻችን ደግሞ የዩቲዩብ አልጎሪዝም ይህንን ቪዲዮ ወደ ብዙ ሰዎች እንዲያደርሰው ቪዲዮን ላይክ በማድረግ እንድትጀምሩ ያን ወደ ዛሬ ቪዲዮአችን እንሸጋገራለን ማለት ነው። ሰናይ ጊዜ። ተመልሰናል ተመልካቾቻችን። ዛሬ እጅግ በጣም የሚያሳዝን ዜና ነው ይዤላችሁ የመጣሁት። ከወደ የመን እንግዲህ በጣም የሚያሳዝን የመላው ኢትዮጵያውያን ልብ ያደማ ልብ የሰበረ ትልቅ መርዶ ተሰምቷል። በዕለተ ሐሙስ ከ180 በላይ የሚሆኑ ኢትዮጵያውያን ስደተኞችን የያዙ ሁለት ጀልባዎች መነሻቸው ጅቡቲ በማድረግ መዳረሻቸው የመን ያሰቡት ኢትዮጵያውያን ስደተኞች ከአሰቡበት ቦታ ከመድረሳቸው በፊት በየመን ድባብ አውራጃ ልዩ ቦታዋ ታኢዝ ተብላ በሚጠራ ግዛት ውስጥ ሰጥመው ሕይወታቸው ማለፉ IOM ዘግቧል ማለት ነው። ለመላው ኢትዮጵያውያን መጽናናቱን እንመኛለን። እንዲሁም ለተጎጂ ቤተሰቦች እግዚአብሔር ያጽናችሁ፣ እግዚአብሔር መጽናናቱን ያድላቸው። ከሞቱት ኢትዮጵያውያን ስደተኞች መካከል 124 የሚሆኑት ወንዶች ሲሆኑ 57ቶቹ ደግሞ ሴቶች እንደሚሆኑ አሁንም IOM ዘግቧል። በድጋሚ ለመላው ኢትዮጵያውያን መጽናናትን እንመኛለን። ለተጎጂ ቤተሰቦችም እግዚአብሔር ያጽናችሁ ማለት እንወዳለን። እንግዲህ ይህ ቪዲዮ እየተመለከታችሁ የምትገኙ ኢትዮጵያውያን እህት ወንድሞቼ፣ እኔ ከአየሁት አንጻር እኔም አሁን በስደት ዓለም ላይ ስለምኖር ትንሽ ይጠቅማችኋል ብዬ የማስባቸው አንዳንድ ፖይንቶችን በማንሳት ወደ እናንተ ሀሳቤን ላቀርብ እንግዲህ ወደድኩ ማለት ነው። በጠቅላላ ወደ ሳውዲ አረቢያ የሚደረግ ህገወጥ ጉዞ እጅግ በጣም ብዙ ኢትዮጵያውያን እህት ወንድሞቻችን እንደቀማን ሁላችን የምናውቀው ሀቅ ነው። መንግስትም ይህንን ትኩረት አድርጎ እየሰራበት እንዳልሆነ ሁላችን የምናውቀው የምንገነዘበው ነገር ነው። ስለዚህ ለዚህ ደግሞ ብዙ ዋጋ እያስከፈለን ይገኛል ማለት ነው። አሁንም ይኸው ከ180 በላይ የሚሆኑ ኢትዮጵያውያን ስደተኞች የአሳ እራት ሆነው ቀርተዋል። በአንዲት ጀንበር 180 ከ180 በላይ ማለት እጅግ በጣም ከባድ ነው። እጅግ በጣም ያሳዝናል። እጅግ በጣም ልብ ይሰብራል ይህ ጉዳይ ማለት ነው። በአንዲት ፀሐይ ከ180 በላይ የሚሆኑ ኢትዮጵያውያን የአሳ እራት ሆነው ቀርተዋል ማለት ነው። በእርግጥ ኢትዮጵያ ላይ የሰላም እጦቱ ከዛም ኑሮ ውድነቱ እርስ በርስ መበላላቱ የመሰደት ኦፖርቹኒቲ ሰፊ ሊያደርገው ይችላል። ለመሰደት በጣም ቅርብ እንድትሆን ያደርጋል አውቃለሁ። ሀገር ላይ ሰላም ከሌለ ሀገር ላይ መኖር ያስጠላል። በእርግጠኝነት ኢትዮጵያ ውስጥ ያሉ ሰዎችም መውጣት ነው የሚፈልጉት። ሀገር ለቀህ መውጣት የማይዘጋጅ ለመውጣት ነገሮችን የማያስተካክል ሰው የለም በአሁኑ ሰዓት ላይ። ለምን? ሰላም ስለሌለ ሀገራቸው ላይ በስነ ስርዓት እንደ ቀድሞ መኖር ስላልቻሉ ማለት ነው። ምክንያቱም ለመኖር ዋናው ነገርና አስፈላጊ ነገር ቅድሚያ የሚሰጠው ነገር ሰላም ስለሆነ ማለት ነው። ስለዚህ አሁን በዚህ ወደ ሳውዲ አረቢያ የምትመጡ ኢትዮጵያውያን ስደተኞች በእርግጥ አውቃለሁ ከግምት ውስጥ ሳናስገባ አይደለም ወይም ሳላስገባ አይደለም ይህንን ጂጂ ማድረጋቸው ማለት ነው። ልክ ነው። በቃ ኢትዮጵያ ላይ ሰላም የለም። ኑሮ ውድነት ጣራ ነክቷል። በብዙ ምክንያቶች ሊኖሩ ይችላሉ። ግን እመኑን ከዛ የባሰ ነው። ይሄ የተሻለ አይደለም። ስለዚህ አንዳንድ ኢትዮጵያ ውስጥ ያሉ በኢትዮጵያ በሀገር ቤት የሚገኙ ኢትዮጵያውያን ምን ያስባሉ? ልክ እኛ ከመሰደታችን በፊት ስናስበው የነበረው አይነት አስተሳሰብ ያስባሉ። ስናፕቻት ላይ እና አንዳንድ አፕሊኬሽን ላይ ኤዲት ተደርጎ የሚላኩ ፎቶዎች እውነት እንዳይመስላችሁ አገሬ ልጆች
ውሸት ነው። በስደት ዓለሙ ላይ ከምንስቀው ይልቅ የምናለቅሰው የምናዝነው ይበዛል። በስደት ላይ ስትኖር ከምንም በላይ የሚቀርብ ለቅሶና ሀዘን ብቻ ነው፣ ትካዜ ነው። አይምሮም ጤነኛ ነው። አብሶ በሳውዲ አረቢያ ላይ የምንገኝ ኢትዮጵያን ስደተኞች እኔ እንጃ ሀገር ቤት ገብተን እግዚአብሔር ምሕረቱን ይላክልን እንጂ ጤነኛ ሆነን የምንመለስ ራሱ አይመስለኝም። በጣም የተለያዩ ሀገሮች ላይ ኢትዮጵያውያን ይሰደታሉ። ስደት መጥፎ ነው። ህጋዊ ሆነ ህጋዊ የተሻለ ቢሆንም ከሀገር ለቀህ መውጣት ጥሩ አይደለም። በእርግጥ ግን ከመውጣት ግድ ከሆነ ደግሞ በህጋዊ መልኩ መሄድ የተሻለ ነው። ነገር ግን በተለያየ መልኩ በህገወጥ ወደ ተለያየ ቦታ ላይ የሚሄዱ ብዙ ኢትዮጵያውያን አሉ። ብዙ ወደ ተለያዩ ሀገሮች ማለት ነው። ያ ክፉ ነው። ወደ ሳዑዲ የሚደረግ የህገወጥ ስደተኝነት ግን የክፉ ክፉ ነው። እጅግ በጣም አሰቃቂ ድርጊት ነው የሚታየው። ድንበር ላይ በጣም ብዙ ኢትዮጵያውያን የአሞራ እራት ሆነው ቀርተዋል። የሚያንሳቸው የለም፣ የሚቀብራቸው የለም። እሺ ስንቱ ነው? አሁን እኮ በእርግጥ ይህን ቪዲዮ የምትመለከቱ ሰዎች በስደት ዓለም የሞተባቸው አንድ ሁለት ይኖራል ከቤተሰቦቻቸው መካከል። ምክንያቱም በጣም ብዙ ኢትዮጵያውያን በአረብ ሀገር ለመግባት ወደ ሳዑዲ አረቢያ ለመግባት የሚደረግ ጉዞ ላይ የሞተው ብዙ ነውና እያንዳንዱ ቤት አንኳኩቷል። በተረፈ ወደ ሳዑዲ አረቢያ ለመምጣት ያሰባችሁ በህገወጥ መልኩ ለመምጣት ያሰባችሁ ወጣት ኢትዮጵያውያን ወንድም እህቶቼ ኢቃማ ተፈቅዷል። በአሁኑ ሰዓት ላይ በኢቃማ እየመጡ ያሉ ሰዎች በጣም ብዙ ናቸው። ስለዚህ ህገወጥ በዚህ በመንገድ በዚህ በየመን በኩል መምጣቱ ተውትና ከናካቴ በምን ማማራጭ የሚሰጠው ነገር ተውትና እንደምንም ብላችሁ ያቺ ከፍላችሁ የምትመጡት ያው መከራ ብቻ ሳይሆን ብርም እስከ 300 እስከ 400 ሺህ ከፍላችሁ የምትመጡት ያ የምትከፍሉት ወደ ኢቃማ ቀይራችሁ በኢቃማ መምጣት ትችላላችሁ። እዚህ በአሁኑ ሰዓት ላይ ኢቃማ ክፍት ነው ያለው። የምትከፍሉት ብርም ለድንበር የምትሰጡት ብር ለደላሎች የምትሰጡት ብርም በጣም ከፍተኛ ብር ነው። ያ ብር ለኢቃማ ወጪያችሁ አድርጋችሁ ፓስፖርታችሁን አዘጋጅታችሁ በህጋዊ ቢሆን ነው መምጣታችሁ ካልቀረ የግድ መምጣት አለብን ካላችሁ በህጋዊ መልኩ ብትመጡ ይሻላል ባይ ነኝ። ምክንያቱም ነፃነት እንኳን ይኖራችኋል። ያን አክል የተጋነ ነፃነት ባይባልም ወጣችሁ እንደፈለጋችሁ ወጣችሁ ትገባላችሁ። ካልሆነ ግን እዚህ ሀገር በህገወጥ ስደተኝነት ከገባህ ከቤት እንስሳ ተለይታ ትታይ፣ ሰውም አትመስልም። ሞራልህ በጣም ይወርዳል። ኢትዮጵያ ላይ የነበርከው አይነት ሰው እዚህ ጋር ትሆን ሌላ ሰው ትሆናለህ። ፈዛዛ ትሆናለህ። በራስ መተማመን ዝቅ ይላል፣ ይወርዳል። ስለዚህ ከጥቅሙ ሪስኩ በጣም ይበዛልና እባካችሁ ሀገሬ ልጆች እባካችሁ ይበቃችኋል። ስደት ይብቃ። ወደ ሳዑዲ አረቢያ የሚደረግ ጉዞ ይብቃ። እናም እንግዲህ እኔ በኩሌን ሰባብሬም ቢሆን የበኩሌን ነገር ለማለት እችላለሁ። በእርግጠኝነት ሌላ ቪዲዮ አዘጋጃለሁ በጣም በተሻለ መልኩ መረጃ እንዲሆናችሁ አዲስ ቪዲዮ በቅርቡ እለቃለሁ። ስደት ዓለም ኑሮ ላይ ምን እንደሆነ ምን እንደሚያጋጥመው እዚህ ሳዑዲ ላይ ያሉ ሰዎች እንዴት ቢኖሩ እንደሆነ ወደ እናንተ አቀርባለሁ። ይህን ቪዲዮ ላይክ፣ ሼር በማድረግ ኮሜንትን በማስቀመጥ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ የዩቲዩብ አልጎሪዝም ወደ ተለያዩ ሰዎች ወደ ብዙ ሰዎች እንዲያደርስልን ከወዲሁ በትህትና እንጠይቃለን። ላይክ እና ሼር አድርጉን ማለት ነው። ስለዚህ በሌላ ቪዲዮ እንገናኛለን። ቻው።